ጋዛን እንደምትቆጣጠር አስታወቁ። ነታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቅና በሚሊሻዎች ላይ ሙሉ ድል መቀዳጀትን እናሳካለን ብለዋል። ብሪታንያ ከአውሮፓ ህብረት አባልነት ከወጣች ከ5 ዓመት በኋላ ከህብረቱ ጋር አዲስ የአጋርነት ስምምነት ዛሬ ተፈራረመች። ህብረቱ ከብሪታንያ ጋር የተፈራረመው ስምምነት በመከላከያና በደህንነት፣ በምግብ ደረጃዎች፣ በአሳ ማስገርና በኃይል እንዲሁም መደበኛ ባልሆነ ፍልሰት ላይ የቅርብ ትብብርን ያካትታል። ዜናው በዝርዝር ባለፈው ሳምንት በተለያዩ የሕክምና ተቋማት የተጀመረው የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ዛሬም በአንዳንድ ሆስፒታሎች መቀጠሉን የንቅናቄው አስተባባሪዎች ለዶይቼ ቬለ ተናግረዋል። አንዳንዶቹ ደግሞ በከፊል ስራ ላይ እንደሆኑ ገልጸዋል። ከደሞዝና ጥቅማ ጥቅሞች ማነስ ጋር በተያያዘ ያነሷቸውን ጥያቄዎች ለመንግስት ቢያቀርቡም በአንድ ወር ጊዜ ውስጥ መልስ ባለማግኘታቸው ባለፈው ማክሰኞ የስራ ማቆም አድማ የጀመሩት ባለሙያዎቹ ከዛሬ ጀምሮ ሙሉ የስራ ማቆም አድማ እንደሚያደርጉ አስጠንቅቀው ነበረ። ዶይቼ ቬለ ያነጋገራቸው አዲስ አበባ ውስጥ ከሚገኙ ሆስፒታሎች በአንዱ የሚሰሩና የንቅናቄው አስተባባሪ እንደሆኑ የነገሩን ሐኪም ዛሬ በአዲስ አበባ በሚገኙ ሆስፒታሎች የሚሰሩ ባለሙያዎች በአብዛኛው ወደ ስራ አልገቡም ብለዋል። ከዛሬ ጀምሮ ሙሉ በሙሉ የስራ ማቆም አድማችንን ጀምረናል። አዲስ አበባ ላይ የሚገኙ ትላልቅ ሆስፒታሎች እንደ ጥቁር አንበሳን፣ ጳውሎስን፣ ቅዱስ ጴጥሮስን ጨምሮ የካቲት ምኒልክ ያሉበት በጣም ብዙ ጤና ጣቢያዎችን ጨምሮ የስራ ማቆም አድማው በጣም በተሳካ መልኩ እየተከናወነ ነው ያለው። ከአዲስ አበባ ወጣ ስንል ደግሞ ሐዋሳ አካባቢ፣ ሻሸመኔ ያለው ትልቅ ሆስፒታልን ጨምሮ ብዙ ሆስፒታሎች ላይ የስራ ማቆም አድማው እየተከናወነ ይገኛል። በይታት ባህር ዳር ከተማ ከሚገኙት ሆስፒታሎች መካከል በጥበበ ጊዮን ሆስፒታል ዛሬ ምንም አይነት ስራ እንደሌለ አንድ የሆስፒታሉ ባለሙያ ለዶይቼ ቬለ ተናግረዋል። የደብረ ታቦር ሆስፒታል አንድ ሰራተኛ በበኩላቸው በጥቂት የስራ ክፍሎች የተወሰነ ስራ መኖሩን ጠቁሞ ሆኖም ስራ ያልገቡ ሰራተኞች ስም ዝርዝር ሲመዘገብ እንደነበረ ተናግረዋል። ለማሰር እርምጃ ለመውሰድ ያመች ዘንድ እየዞሩ እየመዘገቡ ነው። የሰው ኃይልና የዞኑ ጤና መምሪያ ኃላፊ ሆነው ማለት ነው። ሰው ግን ሙያተኛው ሁሉም ጋውን ሳይለብስ ግቢው አለ። ድንገተኛና የህፃናት ክፍል ላይ እየሰሩ ነው ያሉት። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ከጤና ባለሙያዎቹ ንቅናቄ ጋር በተያያዘ ከ70 በላይ የጤና ባለሙያዎች መታሰራቸውን ትናንት ባወጣው መግለጫ አስታውቋል። ማዕከሉ የመብት ጥያቄዎችን በማንሳታቸው የታሰሩ ባለሙያዎች በአፋጣኝ እንዲፈቱና ለሚነሱ የመብት ጥያቄዎች ከአሉታዊ ጫና ይልቅ ውይይትን በማስቀደም ተገቢውን ምላሽ እንዲሰጡና ሰብአዊ መብቶችን በማስከበር ኃላፊነታቸውን እንዲወጡ የጤና ሚኒስቴርን ጨምሮ ለሚመለከታቸው የመንግስት አካላት ምክረ ሀሳብ አቅርቧል። በዜና መጽሔት ዝግጅታችን ዝርዝሩ ይቀርባል። ዩናይትድ ስቴትስ በየመኑ የስደተኞች መጠለያ ላይ ባለፈው ወር ስለተፈጸመው የአየር ጥቃት ምርመራ እንድታካሄድ ተጠየቀች። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል በመጠለያው በተፈጸመ የአየር ጥቃት የዓለም አቀፍ ሕግ ጥሰት መፈጸም አለመፈጸሙ እንዲጣራ ዛሬ ለዩናይትድ ስቴትስ ጥሪ አቅርበዋል። በዩናይትድ ስቴትስ የአየር ድብደባ ዘመቻ ወቅት በየመኑ ሰዓዳ ከተማ በሚገኝ የስደተኞች መጠለያ ውስጥ የነበሩ 68 ሰዎች መገደላቸውን የሁቲ አማጽያን ተናግረው ነበረ። ሁቲዎች በሰጡት መረጃ መሰረት ሟቾቹ በሙሉ ከአፍሪካ ሀገራት የመጡ ስደተኞች ናቸው። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ከላማርድ ዩናይትድ ስቴትስ ጥቃት ጥላበታለች ያሉት የስደተኞች ማቆያ ሁቲዎች ስደተኞችን የሚይዙበት ስፍራ መሆኑን ተናግረው ጥቃቱ ዩናይትድ ስቴትስ የዓለም አቀፍ ሰብአዊ ሕግ ግዴታዎቿን እየተወጣች መሆን አለመሆኗን ጥያቄ ውስጥ የሚያስገባ ስጋት የሚያጭር ነው ብለዋል። እናም ኃላፊው ዩናይትድ ስቴትስ በዚህ አየር ጥቃት ላይ ፈጣን፣ ነፃና ግልጽ ምርመራ ማካሄድ እንዳለባት አሳስበዋል። ከጥቃቱ በኋላ የፈረንሳይ ዜና አገልግሎት የጠየቃቸው አንድ የዩናይትድ ስቴትስ መከላከያ አባል ዩናይትድ ስቴትስ በየመን ባካሄደችው የአየር ድብደባ በሰላማዊ ሰዎች ላይ ከተፈጸሙ ጥቃቶች ጋር በተያያዘ የሚቀርቡ ክሶችን በተመለከተ ጦር ኃይሉ በውጊያው የደረሰውን ጉዳት መገምገምና ምርመራ ማካሄድ መጀመሩን ተናግረው ነበረ። አምነስቲ የመን ውስጥ ከስደተኞቹ ጋር ግንኙነት አላቸው ያላቸውንና ተጎጂዎች የታከሙባቸውን 2 ሆስፒታሎችን የጎበኙ ሰራተኞች ከጥቃቱ ሰለባዎች መካከል የሰውነት አካላቸው ጉዳት የደረሰበት ኢትዮጵያውያን ስደተኞችን ማየታቸውን እንደነገሩት ዘግበዋል። ይህ ዶይቼ ቬለ DW ነው።
የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እስራኤል መላ ጋዛን እንደምትቆጣጠር አስታወቁ። አዲስ ዘመቻ መጀመሩን ባለፈው አርብ ያስታወቀው የእስራኤል ጦር የደቡባዊ ካን ዩኒስ ነዋሪዎች በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱ ዛሬ አሳስበዋል። በአሁኑ ጊዜ ጋዛን ሙሉ በሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸው የተናገሩት ነታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቅና የፍልስጤም ተዋጊ ሚሊሻዎች ቡድንን በማጥፋት ሙሉ ድል መቀዳጀትን እናሳካለን ብለዋል። እስራኤል ዓለም አቀፍ ጫና ከበረታባት በኋላ የእርዳታ አቅርቦት ጋዛ እንዳይደርስ የጣለችውን እገዳ ዛሬ በተወሰነ ደረጃ አንስታለች። እስራኤል ጥቃቱ ተጠናክሮ እንደሚቀጥል ባሳወቀችበት በዛሬው ዕለት እርዳታ የጫኑ ተሽከርካሪዎች ወደ ሰሜን ጋዛ መንቀሳቀስ መጀመራቸው ዛሬ ከሰዓት በኋላ ተዘግቧል። የፍልስጤማውያን መገናኛ ብዙሃን እንደዘገበው ዱቄት፣ ዘይትና ጥራጥሬዎችን የጫኑ 50 ተሽከርካሪዎች ዛሬ ማምሻውን ጋዛ ይደርሳሉ ተብሎ ይጠበቃል። የእስራኤል መገናኛ ብዙሃን እንዳሉት ደግሞ የህፃናት ምግቦችን የያዙ 9 ተሽከርካሪዎች በሰዓታት ውስጥ አስቀድመው እንደሚገቡ